ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴቱ ቤተሰቦቼ እንደምናችሁ እንደምከረማችሁ። በእንደዚህ አይነት መንገድ እንግዲህ መጥቻ አላቅም። የሆነ በጣም አስቸኳይ የሆነ ነገር ስለመጣ ይሄን ነገር ደግሞ እንደ ደስታም ስለሆነ ሰዎች ሁላችሁም በዚህ አጋጣሚ ይሄን ተመልክታችሁ ላልሰሙት እንድትሰሙ ለማድረግ ነው ይሄን ነገር ያቀርብኩላችሁ ማለት ነው። እንደ ሰበር አድርጋችሁ ሰዱት። ምክንያቱም በጣም በብዙ ጊዜ ለረጅም ጊዜ በጣም ብዙ ሰዎች ተበድለው ነበር በሀገራችን በኢትዮጵያ ውስጥ በአዲስ አበባ በተለይ ማለት ነው። ይሄም ምንድነው እንግዲህ ኤሌክትሪክ መኪና እናመጣላችኋለን፣ ይሄን ነገር እናደርግላችኋለን እያሉ የሚያጭበረብሩ በጣም ብዙ ሰዎች እንደበዙና በጣም ብዙ ቤተሰብ እንግዲህ ህይወት እንደተበላሸ፣ ትዳር እንደፈረሰ፣ ሞት ሁሉ እንዳለ በብዙ አይነት ሚዲያዎች እንግዲህ ስንገልጽ የቆየነውን ነገር ሰሞኑን እንግዲህ በአንድ ጉዳይ ላይ መንግስት የራሱ የሆነ ልባት ሊያደርግ ወደ ስራ ጀምሯል ማለት ነው። ይሄም ምንድነው ፊንቴክ የተባለ አንድ ድርጅት እንግዲህ በተለያዩ አይነት ስሞች ነው የሚመጣው፣ ግን በፊንቴክ በተባለው ውስጥ መኪናዎች ከውጭ እናመጣላችኋለን፣ ግማሽ እናንተ ትከፍላላችሁ፣ ግማሽ ደግሞ እኛ አድርገን መኪናውን አምጠን አስረክበናችሁ በባንክ እናገናኝላችኋለን እያሉ የተለያዩ አይነት እንግዲህ ዘዴዎች ተጠቅመው ከሰው ገንዘብ ከወሰዱ በኋላ የተሰወሩ ወይም ምንም ነገር ማድረግ ያልቻሉና ዝም ያሉ አካላት ጉልበት ስላላቸው የተለያየ አይነት ቦታ ላይ የተለያየ አይነት ቁልፍ የሆኑ ሰዎች ስላሏቸው እስካሁን ህብረተሰቡን ሲያገላብጡ ነበር ማለት ነው። በሺ የሚቆጠሩ ሰዎች ናቸው። በጣም በሚገርም ሁኔታ ወደ 600 ሚሊዮን ብር እንግዲህ ጠፍቷል ተብሎ ነበር። ነገር ግን ይሄ ነገር ገና ያልወጣና ወደ ቢሊዮንም ሊሆን የሚችል ብር ነው እንግዲህ የተዘረፈው ተብሎ ነው የሚጠበቀው ማለት ነው። በዚህ ውስጥ እንግዲህ በጣም በሚገርም ሁኔታ የተለያዩ አይነት አርቲስቶች ስማቸው ከዚህ በፊትም በሌሎች ሶሻል ሚዲያ ላይ የሚታወቁ የሶሻል ሚዲያ አራማጆች ሆነው ነው እንግዲህ ይሄን ነገር ሲሰሩ የነበረው ማለት ነው። አሁን ግን ንብረታቸው በአጠቃላይ እንዲታገድና ይሄ ኬዝ ሲሪየስ ሆኖ ወደ ህግ ቀርቦ ክትትል ላይ እንዲሆን ተብሏል ማለት ነው። ይህ በጣም ትልቅና በጣም ትልቅ የሆነ ዜና ስለሆነ ነው የማቀርብላችሁ ማለት ነው። ሙሉ ዲቴይሉን ደግሞ አንድ የሆነ ወንድማችን ከዚህ በፊት ብዙ ጊዜ አቀርበዋል፣ ታውቁታላችሁ፣ በርሲሳ የሚባል ዲቴይሉን ከነ ማስረጃው ይዞ ቀርቦናል። እስቲ እናዳምጠው። በእውነት በጣም የሚገርም ነገር ስለሆነ ነው ያቀርብኩላችሁ። ወደ ፕሮግራም እንመልከት። ይሄ ምን ይላል? አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴይመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ። እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጉ ከዚህ በፊት የአስክሉካን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስቦ የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትን ፍቃድ ያወጡት የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት
በጠቅላላ እንዳይሸጥ እንዳይለወጥ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ፣ የስንት ሰው እንባ ያለባቸው፣ ስንት ግፍ የሰሩ ዛሬም ላይ በተለይ እነዚህ አምባሳደር ነኝ ብለው ህዝብን ያስበሉ ሰዎች አሁንም ሀገራችን ላይ እሽኮሎሌ የሚሉ ናቸው። እነ አባይ ቲቪ፣ እነ ናሁ ቲቪ፣ እነ ሪፖርተር ጋዜጣ ማስታወቂያ በመስራት የተባበሩ ስለሆኑ ስለዚህ የአዲስ አበባ ከተማ የመሬት ልማት አስተዳደር ተሽከርካሪና አሽከርካሪ ባለስልጣን እንዲሁም በኢትዮጵያ ሁሉም ባንኮች አንበቧቸው ሁሉም ባንኮች ያሉ የነዚህ የጠራሁላችሁ ሰዎችና ድርጅቶች ባንክ አካውንት እንዳይንቀሳቀስ ስለታገደ ሁላችሁም እንድታውቁት በዚያ ይደርሳችኋል ኦሬዲ። ነገር ግን የማታውቁ ከሆነ በዚያ አካባቢ መሯሯጥ ሊኖር ስለሚችል ንብረቶቻቸውን ለመሸጥ መሯሯጥ ሊኖር ስለሚችል የመሬት ልማት ላይ የምትሰሩ ተሽከርካሪና አሽከርካሪ ባለስልጣን ላይ የምትሰሩ በሁሉም ባንኮች የምትሰሩ ሰራተኞችና የሥራ ኃላፊዎች እነዚህን የተጎዱ ሰዎች ታሳቢ በማድረግ እንድትተባበሯቸው ለመጠየቅ ነው። ያው እንግዲህ ብዙ ታግለን ነበረ፣ ብዙ ሰዎችን አድነናል፣ ብዙ ሰዎች ደግሞ ተበልተዋል። ያለው እድል አሁን ወደ ህግ መሄድ ነውና ጎበዝ ሰዎች ወደ ህግ ይዘውት ሄደው ይሄንን ውጤት አምጥተዋል። ትግሉ እንግዲህ ይቀጥላል ማለት ነው። እንደሰማችሁት ነው። በሚገርም ሁኔታ እንግዲህ የነዚህ ሰዎች ንብረት እንዲህ ያስተውላል። ያው ታውቁታላችሁ የኢትዮጵያን ነገር አብዛኛውን ንብረታቸውን በእርግጠኝነት ውጭ ነው እንደሚኖር ይሄ ማንም ሰው የሚያደርገው ነገር ነው። በሌባ አካባቢ ያለ ማለት ነው። ከዚህ በፊትም እንደሰማችሁት በተለይ መንሱር ጀማል ከዚህ ከተማ ወጥቶ ወደ ሌላ ሀገር ሄዶ ተመልሶ መጥቷል። ነገር ግን ያው የታወቀ ነው እነዚህ ሰዎች እንዲህ ዝም ብለው በቀላሉ የሚያዙ ሰዎች እንዳልሆነ ይታወቃል። አሁንም ቢሆን ፍረጃ ሳይሆን ያስኩት እኔም ቢሆን ምንድነው የደሃ ገንዘብ የምስኪን ደሃ እየተወሰደ የትም አይደረስም። እግዚአብሔር ራሱ የሚፈታው አይነት መንገድ ይኖራል። በዚህ በጾም እንደነዚህ አይነት ትልቅ ተስፋ ስንሰማ ደስታ ነው ይሄ በእውነት። ምክንያቱም እነዚህ ሰዎች ስንት አይነት ህይወት ያላቸውና በጣም ብዙ ታሪክ አለ። ከዚህ በፊት ሰምታችሁት ይሆን አላውቅም። የበጣም ብዙ ሰው ትዳር ፈርሷል። የሞተ ሰው ሁሉ አለ። ንብረታቸውን የሸጡ ሰዎች ሁሉ አሉ። እና በጣም በብዙ አይነት መንገድ ውስጥ እንግዲህ ይሄ ነገር የታለፈ በሺህ የሚቆጠር ህዝብ ያለቀሰበት የብዙ ሺህ ሰው እንባ ነው መጨረሻ ለእንደዚህ አይነት ሁኔታ የደረሰው ማለት ነው። እነዚህን ሰዎች ስም መጥራት ነው ራሱ የማልፈልገው። ለምንድን ነው በጣም ብዙ ጊዜ ታምተዋል፣ ብዙ አይነት ነገሮች ላይ ታይተዋል። ብዙም ከባድ ለሀገራችን በተለይ ከባድ የሆኑ ነገሮች ላይ ሲሰሩ ሁሉ ተገኝተዋል። ነገር ግን የሚይዛቸው ወይም ኤቪደንስ ብሎ የሚያስቀምጣቸው ስለሌለ እስካሁን ድረስ ተትቶ ነበር። አሁን ግን በስነ ስርዓቱ እገዳ ሁሉ ተደርጓል ማለት ነው። እግዚአብሔር ይርዳቸው እንግዲህ ይሄንን ደስታ ለሰሙና እንዲህ ፕሮሰስ ወደዚህ መስመር ሊሄደላቸው እንግዲህ ለተጎጂው ህብረተሰብ በሙሉ ጥሩ መልክ የሚይዝላቸው ነገር መስሎ ይታየኛል። በተረፈ አዲስ ነገር ካለ ወደፊት እንደዚህ ቀረብ አደርግላችኋለሁ። መልካም ጊዜ ይሆንላችሁ። ደህና ሁኑልኝ። በኔ በኩል ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ ኮን ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለማ ያኔ አይደለ? ኤግዛክትሊ ተውቶ ብንል ማሰማን ያገር ጣሙን ማንቀማን ውሎ አድሮ እንኳን ከገባን ተረትን አለቀ ስንቅ ሰበቅን ጠቆምን ደቀቀ ዝቅ ከደም ዘራችን ጠበቀ ልቅ ትቢት ልባችን ዘለቀ ውድቅ ሀገር ምድሩ ደበተ ሸፈተ ጥላቻ ከፈተ ከረፋ ሸተተ በዘር ገመሰ በሃይማኖት ከተተ በሰው ቃጊጦ ሊዋብ ተመላጦ በሰጡ ተውጦ አልባል አምጥቶ ራሱን ተቆርጦ ለፀጉሩ ቢጨነቅ ማሰቢያ ተነጥቆ በቁም ቅዠት ተሽመርምዶ ወርቆ